በመሳፍንት 17 ላይ ሚካ የሚባል ሰውን ታያላችሁ። ሚካ በኤፍሬም ሀገር በኮረብታማው ስፍራ የሚኖር ሰው ነውና ይህ ሰው ከእናቱ 1100 ሰቅል ብር ሰርቆ ጣዖት ሰርቶ በቤቱ የአምልኮን ስርዓት ያከናውን የነበረ ሰው ነው። ልጁንም ካህን አድርጎ በራሱ ፈቃድ የሾመ ሰው ነውና ከዕለታት አንድ ቀን ከቤተልሔም ሀገር አንድ ወጣት ወይ ጎልማሳ ሌዋዊ ርስትን ፍለጋ ወደዚህ ወደ ኤፍሬም ሀገር ሲመጣ ሚካ ቤት ይገባል። ሚካም ባየው ጊዜ እንደምታውቁት ሌዋዊ ሰው ርስት የለውም፣ ርስቱ እግዚአብሔር ነው። አስራትንና መባን እየበላ እንዲኖር እግዚአብሔር የወሰነበት ሰው ነው እና ይሄ ሰው ግን ርስትን ፈለገ፣ መሬትን ፈለገ፣ መጣ። ያ ሚካ የተባለ ሰው ይህን ሰው ካስገባው በኋላ በዓመት 10 ሰቅል ብር ከፍልሃለሁ፣ ጫማና ልብስ ሰጠሃለሁ፣ ካህንና አባት ሁነኝ አለው። ይህም ሌዋዊ እጅግ ደስ አለውና ካህንና አባት ሊሆን ወደ ሚካ ቤት ገባ። በጣም የሚገርማችሁ ግን ይህም ሌዋዊ ይላል ለሚካ እንደ ልጅ ሆነለት ይላል። አያችሁ፣ አባትና ካህን ሁነኝ ብሎ አስገብቶት ልጅ ያደረገው። ዛሬም ብዙ ሰው ገንዘብ እየሰጠ አባቱ ነኝ እያለ ገንዘቡን እየሰጠ ወርቁን እየሰጠ ንብረቱን እየሰጠ ልጅ ያደርጋል። በህይወት እንደ ሚካ በውስጥህ ያለውን መክሊትና በውስጥህ ያለውን ፖቴንሻል ማኒፑሌት ለማድረግ የሚመጡ ሰዎችን ኖ ማለት ካልቻልክ እንደዚህ ሌዋዊ ሰው መዋረድ ነው የሚሆነው። ሰው አባቱ ነኝ ብሎ አስገብቶት ልጅ አደረገው። ዛሬ ብዙ ሰዎች እንደዚህ ናቸው። የሌላችሁን ነገር እየሰጧችሁ በእናንተ ዘንድ ያለውን ግን የከበረ ነገር ያቃልሉባችኋል። ስለዚህ ከእንደዚህ አይነት የሚካ መንፈስ ካለባቸው ሰዎች ራቁ፣ ተባረኩ።